ሰላም ጤና ይስጥልን እንደምን አላችሁ የአክብሮት ሰላምታችን በአገር ውስጥና በውጭ የምትገኙ የአባይ ኢንፎ ቤተሰቦች የአክብሮት ሰላምታችን በያላችሁበት ይድረስ። ዛሬ ሰሞንኛ የበእውቀቱ ስዩም ትረካ ወደ እናንተ እናስደምጣለን። ይቀጥላል። በእውቀቱ ስዩም ጀርመን በገባው በሁለተኛ ቀኑ ማካፋት ጀመረ። ዝናብ ያረጠበው አፈር ሽታ ናፈቀኝ። እዚህ ደግሞ መሬቱ እንዳለ በኮብል ተሸፍኗል። ደግነቱ ከኢትዮጵያ ስወጣ አፈር በየአይነቱ ቆጣጥሬን የወጣሁት ቀይ አፈር፣ ደባይ አፈር፣ የመቃብር አፈር፣ በርበሬ እስኪበረክት የሚያረግ አፈር፣ ሙሉ ቀን መለሰ ምን ነው ባረገኝ ብሎ የተመኘው የሚንፈራፈር አፈር፣ ከሁሉም አይነት አፈር ቆጣጥሬ በጀርመን ዝናብ ለውሼ ማግስ አረገው እልል ያለ አጭር ግጥሜ መጣልኝ። እንዴት ነሽ አገሬ ከነጋ አንጻር ሲታይ ደግ ነው ቀኔ ዛሬ፣ ስንት ገባ ይሆን የውጭ ምንዛሬ። ከጀርመን ከተማዎች ባንዱ እየተርመሰመስኩ ነበር። የሆነ መጸዳጃ ቤት ገብቼ ስሙኒ ከፍዬ እጄን ታጠብኩ። አለንጋ ጣቶችን ሳራግፍ ወለል ላይ ጥቂት ነጠብጣብ አረፈ። ወለል ጠራጊው ሽማግሌ ፈረንጅ ይሄን ሲያይ እንደ ማበድ አረገው። ቫሩም ብሎ ቀወጠው። ጀርመንኛ ብዙ ባላውቅም ምን ነካ እንዴት ልፋቴ መናት አድርገዋለህ ምናምን ማለት እንደሆነ ቀልቤ ነግሮኛል። የሚገርመው ቀልቤ ከኔ የተሻለ ጀርመንኛ ያውቃል። ጌታ ሆይ ብዙ ሽማይል አቆራርጬ አውሮፓ ገብቼ ፈረንጅ የማናድድ ኃይል የሰጠኝ እኔ ማን ነኝ ብዬ ተደነቅኩ። መልሼ ሳስበው ግን ተጸጸትኩ። ያንጠባጠብኩት የውሃ ርጋፊ ላጸዳ መጥረጊያውን ብድግ ሳረግ ሰውየው እንደገና ተንደቀደቀ። ከውጭ የሚጠብቀኝ የዲያስፖራ ሰለሞን ሞገስ ምንድን ነው የሚለኝ ብዬ ጠየቅኩት። ተረጎመልኝ። ጠራጊው ሽማግሌ እንዲህ ነው ያለኝ፣ ውሃ ስታንጠባጥብ ታግሼሃለሁ፣ መጥረጊያን ስትሰርቅ ግን እፋረድሃለሁ። ሳያሳፍሰኝ አመለጥኩ። የሆነ ሰዓት ብቻዬን እየተራመድኩ አንድ ሐውልት አገኘው። ሐውልት ብርቄ ቢሆን አይገርምም። ከሐውልቱ ስር ፎቶ ለመነሳት ፈለግኩ። አንድ ፈረንጅ በአጠገቤ ሲያልፍ ተከትዬ በጀርመንኛ አንሳኝ አልሁት። ዝም ብሎ ሄደ። በላቲን ሳይቀር ጠየቅኩት። ገላምጦኝ እርምጃውን አፋጠነ። አይ ፈረንጅ ከላይ ሲታዩ የተማሩ ይመስላሉ፣ ፎቶ በሞባይል እንዴት እንደሚነሳ እንኳ አያውቁም ብዬ ራሴን ለማጽናናት ሞከርኩ። አማራጭ ሳጣ ሰልፊ ፊቴ ላይ ደገምኩ። ካሜራው የኔን ፊት እየዘለለ ሐውልቱን መቅረጽ ጀመረ። አጥብቆ ሆድ ባሰኝ። ሆድ ለባሶ ሞባይል አታውሰው። ድንገት ስልኬ ከመዳፌ ላይ ሲንሸራተት ታወቀኝ። ቷ ስልኬ በግንባሩ ክምብል ካለበት አንስቼ ሳየው ስክሪኑ የሸረሪት ድር ሪል ስቴት መስሏል። በመጨረሻ ወደ ማረፊያ ቤት ስመለስ ሁለት ደጋግ አገሬ ልጆችን አገኘው። ትንሽ ሰላምታ ከተለዋወጥን በኋላ የምትፈልገው ነገር ካለ ንገረኝ አሉኝ። በአስቸኳይ ወደ አገሬ መልሱኝ። አባይ ኢንፎ የእናንተው ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ